ሰላም ለእናንተ ይሁን። ምስጋና ህይወቴ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ረመዳን እንዴት እያደረገ ነው? እየበረታችሁ ነው ወይ? እኔ አለሁላችሁ። እየበረታሁ ነው። እግዚአብሔር ይመስገን። ቤተሰቦቼ እንግዲህ አመሰግናለሁ። ሁሉ ጊዜ በርቺ እያላችሁ እያበረታችሁ ያላችሁ እናንተ ናችሁ። እግዚአብሔር ይባርካችሁ። ደግሞ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ። ሌሎቹም ደግሞ አድርሱኝ፣ ሼር አድርጉ ማለት ነው። አሳድጉኝ በቅንነት ማለት ነው። ደግሞ ቀድማችሁ እንትኑ ተመለከታችሁ በኋላ ነው ሰብስክራይብ የምታደርጉ። ከዛ ሳታዩ ካደረጋችሁ ይዞ ነው የሚጠፋ ማለት ነው። ማናችሁም ቤት ስትሄዱ ማለት ነው ቀድማችሁ ይዩት ማለት ነው። ቪዲዮ ከጨረሳችሁ በኋላ ነው ተክ የምታደርጉ ማለት ነው። ሰብስክራይብ የምታደርጉ ሳታዩ ካደረጋችሁ አይሰራም ማለት ነው። ደግሞ ቪዲዮ ጨርሳችሁ ይዩት ማለት ነው። ጨርሳችሁ ይዩት። መሀል ደርሳችሁ ብዙ ነገር ምናልባት ሰው እኮ የሚመክር ነገር ይኖራል፣ ብዙ ትምህርት የሚሰጥ ሰው ይኖራል። ስለዚህ ቪዲዮ ሳታዩ እና አንድ ነገር ለመናገር የፈለኩ ነገር አለ። ይህንን ቪዲዮ እውነት ጨርሳችሁ ስትሞት ማለት ነው ይጠቅማችኋል። ልብስ እየተኮስኩ ነው። አንዳንድ ጊዜ ማለት ነው ሰው ከሰው ጋር ለምንድን ነው ምጣላ? እዚህ ቤት ውሻ አለ። ደግሞ ውሻ ድመት አጠገቡ እንዲደርስ አይፈልግም። ያ አረብ ሀገር ያላችሁ እህቶች ብዙ ታውቃላችሁ። ድመት ግቢያችን በጣም ይወዳል ማለት ነው። ግቢ ውስጥ ቆሻሻ ምናምን ነገር ስለሚበላ ምናልባት አንዳንድ ነገር ዞር ዞር ብሎ ይፈልጋል ማለት ነው። ከዛ ይሄ ነገር እዚህ ቤት የለም፣ ምክንያቱም ውሻ ስላለ አይገባም ማለት ነው። ግን አንዳንድ ውሻ ቤት ነው የሚያድረው ማለት ነው። እዚህ ቤት ማለት ነው ውስጥ ማለት ነው። የራሱ ቤት አይደለም፣ ሰው የሚያድርበት ቤት አለ ማለት ነው። የራሱ ቤት አለ እንደ ክላስ ማለት ነው። ከዛ እዚህ ቤት እናስገባለን። ውሻ ቀን ቀን በውጪ ይውላል፣ ምሽት ወደ ቤት ነው የምናስገባ። ከዛ ያ ቤት ገባ ሳትጠብቆ ድመት የሆነ ቦታ ተደብቆ ይወልዳል ማለት ነው። የሆነ የሚደብቅ ስፍራ አለ። ከዛ የዛ ገብቶ ይወልዳል ድመቱ ማለት ነው። ከዛ ጠዋት ውሻ ሲወጣ ድመት እዛ ቦታ አለ። ከዛ ይሄንን ድመት ካልበላው ካነከስኩ ይላል ውሻ ማለት ነው። እንዴ እኔ ብዙ ጊዜ እኔ ነው እንትን ማረገው ማለት ነው። ከዛ ውሻ ይሄን ድመትን ይበላለሁ እያለ ከዛ ድመት እንዳይበላ እኔ በብትር ውሻ እየመታው ማለት ነው፣ እንዳይበላ ብዬ ማለት ነው። ምክንያቱም ያሳዝናል። ከዛ አንድ ነገር የታዘብኩ ነገር አለ። ይሄ ነገር ለመናገር የፈለኩ አይጥና ድመት እንደዚህ ናቸው። ውሻና ድመት እንደዚህ ናቸው። አይጥና ድመት እንደዚህ አይወዳደሩም፣ አይተባበሩም። ታውቃላችሁ። ድመት አይጥን ከየት ላገኛ ይላል፣ ውሻ ድመትን ከየት ላገኝ ይላል። ሌላ ነገርም እንደዚህ ነው። ሰው አንዳንድ ሰው እንደዚህ ነው ማለት ነው። እከሌ ከየት ላገኝ እንደዚህ ነው። ለምንድን ነው ሰው ከሰው ጋራ እንደ ውሻና እንደ ድመት እንደ አይጥና እንደ ድመት የሚሆነው? ሰው በአንድ ተባብሮ ቢኖር በአንድ ላይ ቢሰራ አንዱ የከበደ አንዱ ቢሸክም አንዱ ያልቻለ አንዱ ደግሞ እኔ እችላለሁ ብሎ ቢያስተባበር አገራችን ስናይ እንደዚህ ነው።
የትም ሰው ያው ታውቃላችሁ ማለት ነው። ምክንያቱም ሰው በቃ እንደ ወጥመድ ማለት ነው። ለምንድን ነው ተባብረን እጅ ከተያዘ ሁሉ ነገር እናሸንፋለን። ከተባባለ በቃ እንደ እንስሳት ከሆነ ነው መቼም ጊዜ መቼም አንባረክም። መቼም ጊዜ መቼም ድል የለንም ማለት ነው። ማንኛውም ሰው ጋራ በፍቅር እንኖር። ፍቅር ያሸንፋል። ፍቅር ስለ እንትኑ ሲናገር ብዙ ጊዜ መጽሐፍ ቅዱስ ላይ ማለት ነው ስለ ፍቅረኞች መጽሐፍ ቅዱስ ምሳሌ አድርጎ ይናገራል። ቆሮንቶስ መጽሐፍ ላይ ፍቅር ይታገዛል፣ ፍቅር ቸርነትን ያመጣል፣ ፍቅር ብዙ ነገር እያለ ከዛ በፍቅር ሰው ይሸነፋል ማለት ነው። ለምንድን ነው ሰው ፍቅርን ትቶ ጥላቻ ውስጥ የሚገባ? ምን አመጣል በጥላቻ ውስጥ? እህትና እህት እንደዚህ፣ ወንድምና ወንድም እንደዚህ፣ እናትና ልጅ፣ አባትና ልጅ፣ ቤተሰብ፣ ጓደኛ። እናንተ ከወደዳችሁ እግዚአብሔር ከእናንተ ጋር አለ። በዛ መካከል እግዚአብሔር አለ። እርስ በራሳችን ከተዋደደ ነው ኢየሱስ በዚህ መካከል አለ። ቃሉም እንደምናገረው ማለት ነው። ትእዛዜ ይህች ናት ብለዋል። እርስ በራሳችሁ ተነካከሱ አላለም፣ ተጣሉ አላለም። በትህትና እርስ በራሳችሁ ተፈቃቀሩ። ወንድምን ግደል አላለም፣ ወንድምን ውደድ። ለወንድም የከበደ ነገር አንተ ምን አድርግ? እርዳ። ምክንያቱም ለወንድም ጉድጓድ ብንቆፍር ምን ጥቅም እናመጣለን? ለእህት ክፉ ብናደርግ ምን ጥቅም እናደርጋለን? አስተሳሰባችን ክፉ ብቻ ማሰብ ምን ጥቅምናል? ክፉ አናስብ። ለሰው እንረዳ፣ ለሰው ከጎን እንሆን፣ ለማንም ሰው ማለት ነው። ኢትዮጵያ አሁን ስናያቸው ጊዜ የትም አገራት አንድነት የለም ማለት ነው። አንድነት ከሌለ እግዚአብሔር የለም። ከዛ የተነሳ ብዙ መቅሰፈት፣ ብዙ ነገር እናያለን ማለት ነው። ብዙ ነገር ነው በኢትዮጵያ ላይ እየሆነ ያለው። ፍቅር ስለሌለ፣ አንድነት ስለሌለ እኮ ነው። አንድነት ቢኖር ኖሮማ፣ ፍቅር ቢኖር ኖሮማ እግዚአብሔር እንደዚህ ያደርገን። አንዳንድ እግዚአብሔር ቁጣ ነው በሰው ላይ እንትን እየሆነ ያለ በአገራችን ላይ እየወረደ ያለ በሰው ቁጣ ነው እንጂ እግዚአብሔር መቼም ለሰው ልጅ ክፉ አያስብም ማለት ነው። ግን ሰው አመፀኛ፣ ሰው ተንኮለኛ። ለምንድን ነው እንደዚህ የምንሆነው ማለት ነው? እንደዚህ የምንሆነው ጊዜ ጥሩ አይደለም ማለት ነው። ተባብረን በአንድ ሀሳብ በአንድ ነገር ነገሮች ሁሉ መልካም እናደርጋለን። በአንድ ሀሳብ ማለት ነው። ሁለት ሀሳብ ካለማ መቼም ቢሆን መቼም ነገሮች መልካም አይሆንም ማለት ነው። ሁለት ሀሳብ ያለ ሰው መቼም ቢሆን አይሸነፍም ማለት ነው። በአንድነት ነው ሁሉ ነገር የሚያምረው ማለት ነው። ለምን እንደ እንስሳት እንሆናለን? ለምንድን ነው ለወንድም ሲሳካ ብትናደደው? ለእህት ቢሳካ ለምንድን አትናደድ? ደስ በል፣ እሰይ እንኳን ደስ አልኩ፣ እንኳን እንደዚህ ሆነ ስንላቸው ለአንተ ደግሞ ተራ ነው፣ ለአንቺም ተራ ነው። ለአንድ ሰው ሲሳካ ደስታችሁ አካፍሉ። ማናችም ሰው ጋር ጥላቻ አይኖርባችሁ። ጥላቻ ለሰይጣን ነው። ጥላቻ ለክፉ ነው። ጥላቻ ምንም አይጠቅምንም ማለት ነው። ከውስጣችሁ አረቁ ማለት ነው። ጥላቻ የሆነ ነገር አንድሽ ነገር አይሁን። ጥላሸት የነካን ልብስ በጣም ያስቸግራል ማለት ነው። ውስጣችን ጥላሸት ከሆነ መቼም ጊዜ አንባረክም፣ መቼም ጊዜ አናደግም። ውስጣችን እንደ ነጭ መጽሐፍ ቅዱስ ሲናገር ልብሳችሁ ነጭ ይሆናል ማለት ነው። የለበሰን ልብስ ሳይሆን የልብ ውስጥ ማለት ነው። ነጭ ሲሆን እግዚአብሔር ያን ጊዜ ነው ያንቺ ነገር መስራ ማለት ነው። ትዕቢት እያሰብክ መቼም አታደግም። ለሰው ጉድጓድ እየቆፈርክ መቼም አታደግም። ለሰው ሲሳካ ለምን ተሳካ ብለክ አታስብ። ላንተም መልካም እንደሚሆን ከፈለክ መልካም አድርግ ማለት ነው።